ስሙኝማ ማለት ነው በፊት ወዳጅ ወይ የልቤ ሰው ምናምን መስሎ የሚሰማኝ የነበረው ሰው እንትን ነው ይሄ ስቸገር አብሮኝ የሚሆን ስጠማ አብሮኝ የሚሆን ሲከፋኝ አብሮኝ የሚሆን ስደሰት አብሮኝ የሚሆን ምናምን እንደዚህ ያለ እንደዛ ነበር ማስበውና በቃ ለኔ የሆነ ሰው ስጣፋ የታለች የሚለኝ በቃ እኔ የሆነ ነገር ለኔ የሚሆንልኝ ሰው ነው ወዳጄ ወይም ትክክለኛ ሰው ብዬ ማስበው የነበረው እና በርግጥ በዛ ሰዓት ልክ ነኝ። አሁን ላይ ግን ከወለድኩ በኋላ እማስበው ልጄን የሚወድልኝ ሁላ ወዳጄ ነው። በቃ የምርም ይሄ ልጄን በጥሩ የሚያይልኝ የሚያስቅልኝ በቃ ልጄን እኔን እንኳን ቢጠላኝ ለልጄ ጥሩ የሚሆን ሰው ለልጄ ከልብ የሚያስብ ሰው ለኔ የምር በቃ ማከብረው የልብ ወዳጄ ነው ማለት ነው። ኢቭን በተለይ ይሄ እኔ የሆነ ነገር ብሆን ወደፊት ምናምን ይሄ ልጄ ታለ ብሎ ቼክ የሚያደርገው ልጅ ወይ ግዴታ የለበትም ማንም ግን የሆነ አለ ወይ ብሎ በቃ በህይወት አለ ወይ ምናምን ብሎ ልጄን ቼክ የሚያደርግልኝ በሙላ የዘላለም ወዳጄ ነው ለኔ በቃ ለልጄ የሆነ ለኔ በጥፍ እንደሆነ ነው ማስበው። እና ይሄን ሳስብ ምን ትዝ አለኝ ኢየሱስ ክርስቶስ ስራባ አላበላችሁኝም ስጠማ አላጠጣችሁኝም ያላቸው ፓርት ላይ መቼ አንተ ተረበህ መቼ አንተ ተጠምተህ አንተ ብትሆን ማን ሰጣህለን ነገር ነው አይደለ ሲሉት ከናንተ ለአንዱ እንዳረገ ለኔ እንዳረገ ነው አለ። እና አሁን ቁጭ ሳስበው ምን ተሰማኝ ለሱም ለካ ለልጁ ነው የምናረግለት። ለሆነ ሰው ስታረጉ ለሆነ ሰው መልካም ስትሆኑ ለሆነ ሰው ደግ ስትሆኑ ለልጁ ነው የምታረጉለት። እና አስቡት እናንተ ለልጃችሁ የሆነ ሰው ደግ ሲሆንላችሁ ሲያበላላችሁ ሲያጠጣላችሁ ሲያለብስላችሁ ምናምን ልጃችሁ ተቸግሮና ከናንተ በላይ ነው በቃ ደስታውና ለካ እንደዛ ነው ነገሩ ብዬ አሰብኩኝ ልላችሁ ነው። ኤኒዌይስ ባይ